ኢትዮጵያ ውስጥ በብዛት እየገቡ ስላሉት አዳዲሶቹ የአይቬኮ ቲዌይ 380 ከባድ ተሽከርካሪዎች ስላላቸው አንዳንድ ነገሮች ልንገራችሁ። እነዚህ መኪኖች አስተማማኝ የከባድ መኪኖች አምራች በሆነው አይቬኮ ተመርተው ከጣሊያን የሚመጡ ሲሆን በጣም አሪፍ የሚባሉ መኪኖች ናቸው። በሶስት አይነት የፈረስ ጉልበት አማራጮች ሲገኙ ሁሉም ባለ 6 ሲሊንደር 12.9 ሊትር ሞተሮች ናቸው። የመጀመሪያው 430 የፈረስ ጉልበትና 2100 ኒውተን ሜትር ኦፍ ቶርክ ሲያመነጭ፣ ሁለተኛው 470 የፈረስ ጉልበት፣ ሶስተኛው 480 የፈረስ ጉልበት ነው ያላቸው። ሁለቱም ተመሳሳይ 2200 ኒውተን ሜትር ኦፍ ቶርክ ነው የሚያመነጩት። ሀገራችን ላይ የገባ ያለው ግን 430 የፈረስ ጉልበት ያለው ሞዴል ነው። የነዚህ ተሽከርካሪዎች ጊርቦክስ ወይንም ካምቢያቸው ባለ 12 እና 16 ስፒድ ኤችአይ ትሮኒክስ የተባለ አውቶሜትድ ጊርቦክስ የሚባል ሲሆን እንዲሁም ሶስት አይነት የድራይቭ ሞድ ማለትም የሮኪንግ፣ የኦፍሮድ እና የክሬፒንግ የተባሉ የድራይቭ ሞዶችን አካተዋል። በሁሉም ጎማዎች ላይ ማለትም በስድስቱም ላይ የዲስክ ፍሬን ሲስተም ሲገጠምላቸው ኢቢኤስ ይገኝባቸዋል። ቪዲዮን ከወደዳችሁት